በጣም ብዙዎቻችሁ በውስጥ እየጻፋችሁልኝ ነው። ቪዲዮ የት ሄደ? ቪዲዮ ጠፍቷል። የትላንቱ ቪዲዮ የፍቅርተና የአብርሃም ቪዲዮ ጠፍቷል። ቤተሰብ ቪዲዮ ጠፍቷል። ቪዲዮ ጠፍቷል ቤተሰብ እና ማውራት የምፈልገው ነገር አለ። በመጀመሪያ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሩታና ሄርሜላ ያሉበትን ሁኔታ ማወቅ የምትፈልጉ አላችሁ። እንዴት ናቸው? ምን ሆኖ ይሆን? ይሄንን ሲያዩ ምን አይነት ስሜት ተሰምቷቸው ይሆን ብላችሁ የሄርሜላ ቤተሰቦችም የሩታ ቤተሰቦችም በጣም ግራ የገባችሁ አላችሁ። እንዲሁም ደግሞ የፍቅር ቤተሰቦች ደግሞ ፍቅር የመጀመሪያዋ ነው፣ መብቷ ነው። ስለዚህ የፈለገችው ማረግ ትችላለች እያላችሁ ያላችሁ አላችሁ። አዎ መብቷም ቢሆን ግን አንደኛ ፌመስ ናቸው እነሱ፣ ታዋቂ ናቸው። ይህንን ነገር ለነሱ ጥሩ አይደለም። ገባችሁ? ታዋቂ ናቸው። አብርሽ ማለት ከ500 ምናምን ሺህ በላይ ኦልሞስት ግማሽ ሚሊዮን ተከታይ ያለው ነው። ሰው ይህንን ነገር ቢጠነቀቁ። ሰው አያረግም አይደለም፣ ሁሉም ያደርጋል። ያው አብዛኛው ሰው ስለማይቀረጽ እንጂ ያደርጋል። ግን ሩታና ሄርሜላ ያሉበት ነገር ላላችሁ ደግሞ ይሄ ነገር እኔ ሆን ተብሎ የተደረገ ይመስለኛል። ምክንያቱም ሆን ተብሎ የእሱን ስም ለማጥፋት የአብርሽን ዝና ለማበላሸት የአብርሽን ሁነኛ ነገር ለማጥፋት የተደረገ ሴራ ነው ብዬ ነው የማምነው። ቪዲዮ ጠፍቷል ይመስለኛል። ቪዲዮ በገንዘብ ተደራድረው ነው ኦፍኮርስ የሚያስጠፉት። ወይም ደግሞ ሰውየው ይሄ ቀራጩ ማለት ነው፣ ቀራጩ ሰላዩ ጀስት ምናልባት ሌላም ቪዲዮ ሊኖረው ይችላል። ገባችሁ? ሰዎች ካጠመዷችሁ የምትበሉትን የምትጠጡትን እያንዳንዱ እንቅስቃሴያቸው በእነሱ ቁጥጥር ስር ሊያደርጉ ይችላሉ። እና ሌላም ቪዲዮ በውስጥ ይልክላቸውና ይሄንን ፖስቶ ሰዎች ምን እንደሚያደርጉ ልንገራቸው። አሁን ይህን ቪዲዮ የፖስተው ሰው ይህን ቪዲዮ የፖስትና ደግሞ ከዚህ ለየት ያለ ደግሞ ከባድ ቪዲዮ ደግሞ ካለው ደግሞ ምን ያደርጋል? በውስጥ ይልክላቸዋል። ልክ እንደዚህኛው ልፖስተው ሲላቸው እሺ ስንት እንውረድ ይሉታል። ከዛ አጅሬ የፈለገውን አክል ብር ይጠይቃቸዋል ማለት ነው። እና ይሄንን ባይዘዌ ቢኬርፉል ሁላችሁም እሺ፣ ትምህርት እንዲሆናችሁ ነው። ምክንያቱም እኛ ብዙ ነገር እንሰማለን። አንዳንዶቻችሁ በጣም ፌመስ የሆናችሁ ዩቱበሮች ሰክራችሁ ሁሉ ታዝላችሁ እንደምትገቡ እናውቃለን። በየሺሻ ቤቱ የምትርመጠመጡ አላችሁ አንዳንዶች። ይሄን ስላችሁ አብርሃምን አይደለም። ኦኬ፣ አብርሃም ሆን ተብሎ ይሄ ሴራን የተሰራበት ሴራን የተደረገበት ምክንያቱም ከፍቅር ጋር እንደዚህ አይነት ነገር እንዲሰራ የተደረገው ብዙዎቻችሁ ፍቅር ናት ያደረገችው። ፍቅር አይደለችም ያደረገችው። ፍቅር እኮ እንዴ ምን ሆናችሁ ነው? ልጅ አላት እኮ ቢያንስ ስለ ልጇ አትጨነቅም? እንዴት እንደዚህ አይነት ዝሙት ነገሮችን ትሰራለች ብዬ አላስብም። ሰው ይሄ ነገር ሆን ተብሎ የእነሱን ስራ፣ የእነሱን ክብር፣ የእነሱን ዝና ለማበላሸት የተደረገ ነው ብዬ ነው የማስበው። ሄርሜላ እንዴት ሆና ይሆን እንዴት አደረች ብላችሁ ደግሞ ለተጨነቃችሁ አይ ፊል ሳድ። ሄርሜላ የኔ ውድ፣ እኔ በጣም ነው ሄርሜላን የምወዳት። ኦፍኮርስ ይከፋታል፣ ታዝናለች፣ ከባድ ጭቅጭቅ ይነሳል። ሩታም እመለሳለሁ ወደ ቤተሰቦች የሚል ነገር ታነሳለች። ኦፍኮርስ የሩታ ቤተሰቦችም ጠብቁ ይመጣሉ። ምን ብለው ይመጣሉ? እኛ ድሮም ልጃችንን ስንመክርሽ እምቢ ብለሽን የሚል ቪዲዮ ይለቃሉ። በሜላት ይመጣሉ፣ ጠብቁ። ብቻ ብዙ ነገሮች ይፈጠራል። የምሬን ነው የምላችሁና ብዙዎቻችሁ ይሄ ኤአይ ነው ስትሉ ነበር። ኤአይ አይደለም። ጉግል ውስጥ ታስገቡና ማነው ስንት ፐርሰንት ኤአይ እንደሆነ ያስቀምጥላችኋል። ፈጣሪ የተመሰገነ ይሁን። እኛ ትንሽን ብትሆን የተማርናት ትምህርት አለች። ትንሽ ብዙ አይደለም፣ በጣም ትንሽ ማንበብ እንችላለን፣ መጻፍ እንችላለን። ጉግል ውስጥ ደግሞ ሰንድ አድርገን ደግሞ ምን እንደምንፈልግ ሃው መኒ ፐርሰንት ኦፍ ኤአይ ብለን ጠየቅ ነው 99.9% ኦሪጂናል ቪዲዮ ነው። በስልክ ነው የተቀረጸው። ምንም አይነት ኤዲት አልተደረገም። ሶ የሆነ ሰው የእነሱን ስም፣ ዝና፣ ክብራቸውን ለማጠልሸት እየሞከረ ያለ ሰው አለ ብዬ ነው እኔ አሁን እየገባኝ ያለው ማለት ነው። እና ዞሮ ዞሮ ግን ፍቅርዬ፣ የኔ ውድ እህት ፍቅር፣ ይሄ ነገር በአንቺ ላይም ባይፈጠር ደስ ይለኝ ነበረ። ነገር ግን እኛ ከዚህ በፊት ፉአድን ስንሰድበው ነበረ። ፉአድ አንተ እኔ ባይዘዊ ፉአድ እንደዚህ ከሌላ ሴት ጋር ይሄድባታል ይወጣል ምናምን የሚባል ወሬ ሰምቼ ፉአድን በጣም ነበረ ስናገረው የነበረው። እና ፉአድ እባክህን ይቅር በለኝ። እኔ ምን ተሸክሜ ይቅር እንደሚለኝ ባላቅም ፉአድ ይቅር እንድትለኝ ይፈልጋለሁ። የእውነት ፉአድ በጣም ይቅር እንድትለኝ ይፈልጋለሁ። ፉአድዬ ይቅር በለኝ፣ ሲሪየስ ይቅር እንድትለኝ ይፈልጋለሁ። ባለማወቅ በቃኛ ያው ሴት ስለሆነች በሰዓቱ ለደረሰባት ነገር ጀስት ሴት ስትሆን መደገፍ ያው ይገባሃል ብዬ አስባለሁ። ይቅርታ ደግሞ አፉ እንድትለን እንፈልጋለን። እና ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሩታ ወደ ቤተሰቦቿ ትመለሳለች ወይስ እዛው አዲስ አበባ ትቆያለች የሚለውን
እንግዲህ አብረን በዛሬው ቪዲዮ የምንከታተለው ይመስለኛል። የተሰማችሁን ሀሳብ አስተያየታችሁን ኮመንቱ ላይ አስቀምጡልኝ ማለት ነው ቤተሰቦቼ። እና ብዙዎቻችሁ ሀኒ ድሮ ስናቅሽ ፀጉርሽ በጣም አጭር ነበረ፣ አሁን እንዴት ሊረዝም ቻለ ብላችሁ ለጠየቃችሁኝ እህቶቼ ይሄው ሄር እንትን ነው ሂውማን ሄር ነው ለምትሉኝ፣ ሂውማን ሄር አይደለም ቤተሰብ ፀጉሬ ነው። ዊግ ነው ላላችሁኝ ዊግ አይደለም ፀጉሬ ነው ቤተሰብ፣ ፀጉሬ ነው። ፀጉሬ ያደገው በቃ አደገ በራስ ሰዓት። እኔ ባይዘው አልፈልገውም ፀጉሬን ማለት እኔ በጣም ረጅም ፀጉር እንዲኖረኝ አልፈልግም ነበር፣ ግን ያድጋል ፀጉሬ። የሚገርመው ነገር ቶሎ ቶሎ የማደግ አቅም አለው ማለት ነው። እና እናንተም ተጠቀሙ። ሮዝመሪ፣ ኮኮናት ምናምን ሰው ሁሉ የሚላችሁን አትደፍድፉ። አንድ ሻምፖ እና አንድ ኮንዲሽነር፣ ማንኛውም ውድ ሻምፖ እንዳትገዙ። እኔ ባይዘው የምጠቀመው ፓንቲ ሻምፖ እና ፓንቲ ኮንዲሽነር ነው። እሱን ደግሞ በጣም ፀጉሬን አስለምጄዋለሁ ማለት ነው። ፀጉሬ እንዲለምድ አድርጌው ነው እንጂ ድሮ አይስማማኝም ነበርና አንድ ሻምፖና አንድ ኮንዲሽነር ኢትዮጵያ ውስጥ ማግኘት የምትችሉትን ሻምፖና ኮንዲሽነር ፀጉራችሁን አስለምዱ። በዚህ አጋጣሚ እኮ ለእናንተ የሚጠቅም ነገር ላስተላልፍ ብዬ ነው። እና ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አርጉልኝ፣ አበረታቱኝ። እንግዲህ እስኪ ፈጣሪ የተሻለ ነገር ዛሬ እስኪ ምን ብለውን እንደሚመጡ እናያለን። ብቻ ሰላም ያርጋ። አብርሽ እያይዞክ እንግዲህ 3 ሴቶች በዙሪያ ካሉ እንግዲህ ፈጣሪ ልቡና ይስጣቸው። ሴቶቹ ልባቸውን አራርቶ በይቅርታ እንዲያልፉ እመኝልሃለሁ። ሌላው ቤተሰቦች የተሰማችሁን ኮመንት አስተያየት ምናምን አስቀምጡ። ወዳቸውን